በጦርነት ውስጥ አሸናፊ የለም፣ ያለው በህይወት የተረፈ ብቻ ነው። ጦርነት ፖለቲከኞች የሚያቀጣጥሉት እሳት፣ የድሆች ልጆች የሚነዱበት ምድጃ ነው። ጦርነት ያስጠላል፣ ምክንያቱም የሚያጠፋው ጠላትን ብቻ ሳይሆን ሰብአዊነታችንንም ጭምር ነው። ጦርነት ሲመጣ መጀመሪያ የሚሞተው እውነት ነው። በመቀጠል ደግሞ የነገ ተስፋ የሆኑ ወጣቶች፣ አቅመ ደካማ እናቶችና ህፃናት ይከተላሉ። ጥናቶችና ታሪክ እንደሚያስተምሩን በጦርነት የተገኘ ድል ሁልጊዜም በደም የተጨማለቀ ነው። የፈረሰን ልብና የተቆረጠን ቤተሰብ ትስስር ግን የሚመልሰው የለም። ጦርነት ማለት ሽማግሌዎች ወጣቶችን ቀብረው የሚመለሱበት የተገለበጠ ዓለም ነው። ጥላቻ ርካሽ ነው፣ ማንም ሊያደርገው ይችላል። ሰላም ግን ውድ ናት፣ ጀግናን ትጠይቃለች። በቃላት ጦርነት የምንጀምረው ጠብ የመጨረሻ የሚጨርሰው የምንወደውን ሀገርና የምንሳሳላቸውን ወገኖች ነው። ከጥይቱ ድምፅ በላይ የቆሰሉ ሰዎች ጩኸት ይከብዳል። ከፈረሰው ቤት በላይ የጠፋው ፍቅር ያማል። ጦርነት ለጥቂቶች ትርፍ ሊሆን ይችላል፣ ለብዙሃን ግን የቁም ሲኦል ነው። በጥላቻ የምታተርፈው ጠላት እንጂ ወዳጅ አይደለም። ጦርነትን አትመኝ። በንግግርህ በጽሁፍና በሐሳብህ የሰላምን ዘርዝራ። እውነተኛ ጀግንነት ሰውን መግደል ሳይሆን ሰውን ማዳንና ለሰላም መንበርከክ ነው። ምክንያቱም ረፍዷል፣ ግን ገና ነው።